በበዓል ምድር ታመሜ ዋልኩኝ። ለምን አትሉኝም? በእናቴ ምክንያት። ሁሌ በዓል እሷ ጋር ስሆን የምግብ ብላ ጭቅጭቅ በጠዋት ትጀምራለች። እንደ ሁሌው እኔም እምቢ አልላትም። በተለይ እጇ ስለሚጣፍጠኝ ብጠግብም እበላለሁ። እሷ ግን ታበዛዋለች። ቀኑን ሙሉ ስበላ ብታየኝ አትረካም። አሁንም ቢ ትለኛለች። ታዲያ ዛሬ የቀረበልኝን ስበላ ቆይቼ ትንሽ አመም ሲያደርገኝ በቃ ቢ ብለሽ አታስገድጂኝ፣ ለራሴ እበላለሁ፣ ተይኝ ብያለሁ። ሁሌ አትሰሚኝም። ሁለተኛ ቢ እንዳትይኝ አልኳት። እሷን በስስት ስታይኝ ቆይታ ሁለተኛ አልልሽም፣ በቃ አሁን ተኝ ብላኝ ከክፍሌ ወጣች። እኔም ትንሽ ተረጋግቼ ልተኛ ስል ትንሽ ቆይቶ የክፍሌ በር ተንኳኳ። ወዲያው አቤት አልኩኝ። ልጄ ትንሽ ቁርስ አፍሽ ላይ አታደርጊም የሚል የፍርሃት የሚያሳሳ ድምጽ ሰማሁ። በቃ እናት ናት አልኩኝ። የሷ አንጀት ይለያል። አተነፋፈሷ ባተነፋፈሳችን፣ ሳቋ በሳቃችን፣ ጥጋቧ በጥጋባችን ልክ ነው። ለእናት ብናድግም አናድግም፣ ብንጠግብም አንጠግብም። የፍቅሯን ጽንፍ የልጅነት ልባችን አይደርስበትም። ምናልባት እናቴ የምትገባኝ እኔም ልጅ ሲኖረኝ ነው። እኔም እናት ስሆን የእናት ነገር ለካ ይለያል። አመሰግናለሁ።